በጥፍራችን ኃይል ሊበጠስ ስለሚያደርዳሪ እግዚአብሔር አምላካችንን ስሙን የሚያመሰግንበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክብረው በገና ቤተሰቦች እንደምን አላችሁ? እግዚአብሔር ስሙ የተመሰገነ ይሁን። ይህ የበገና ትምህርት የበገና ዕውቀት የምናገኝበት የበገና ሐሳብን የምንነጋገርበት ቻናል ነውና ይህንንም ቻናል ለቤተሰቦች፣ ለወዳጆች፣ ለበገና ደርዳሪያኖች እንዲሁም ለበገና ቤተሰቦች ሼር በማድረግ አገልግሎቱን ይደግፉ። ቻናሉንም ሰብስክራይብ በማድረግ ቤተሰብ ይሁኑን። ይህ ክፍለ ጊዜ ከባለፈው የቀጠለ የበገና ትምህርት ነውና እነዚህን ትምህርቶች በጥሞና እንከታተል። በገና ደርዳሪ በገና ከመያዙ በፊት በገናም ከያዘ በኋላ ሊያደርጋቸው የሚገቡ ከበገና ደርዳሪያኖች ምን እንደሚጠበቅ እንነጋገር። የመጀመሪያው ክርስቲያናዊ በሆነ አለባበስ በመልበስ በገና ልንይዝ እንዲሁም ደግሞ ወደ በገና ልንቀርብ ይገባናል። ከዚህ በተጨማሪም ወንድሞችም እህቶችም ብንሆንም ነጠላን በማድረግ በገና ልንይዝ ይገባናል። ሌሎችንም ስርዓተ አምልኮቶች በምንፈጽምበት አይነት ክርስቲያናዊ በሆነ አለባበስ በመልበስ በገና ልንይዝ ይገባናል። ከዚህ በተጨማሪም ደግሞ ፈቃድ እግዚአብሔርን በመጠየቅ ይህ ጥበብ አሊያም ደግሞ ይህ ችሎታ እኛ ስለጣርን እኛ ስለፈቀድን ብቻ ሳይሆን እግዚአብሔር ስለገለጠልን ምስጢርና ስለሚሰጠን ስጦታዎች ሁሉ አስቀድመን ፈቃዱን በጸሎት መጠየቅ ይገባናልና አስቀድመን በጸሎት መክፈት ይጠበቅብናል። ከዚህ በተጨማሪም ደግሞ ለበገናችንም ክብርን እንክብካቤንም ልንሰጥ ይገባናል። አንድ በገና ደርዳሪ እግዚአብሔር አምላካችንን ስሙን የሚያመሰግንበት የዜማ መሳሪያው ነውና እንዲሁም ከእግዚአብሔር የተለያዩ ስጦታዎች ምስጢሮችንም የምንቀበልበት የዜማ መሳሪያችን ነውና ለዜማ መሳሪያችንም ክብርንና እንክብካቤን ልንሰጠው ይገባናል። በገና ደርዳሪ ግራ እጁ ላይ ጌጣጌጥ ማብዛት የለበትም። ጌጣጌጥ በምናበዛበት ጊዜ ተገቢውን ጣት እንቅስቃሴ የሚገባንን ያክል ጣት መለማመጃዎችን አንሰራምና ፍጥነትንም ስለሚያግደን ምቾትንም ስለሚነሳን ግራ እጃችን ላይ ጌጣጌጥ መብዛት የለበትም። የግራ እጃችንም ጥፍርም ማደግም የለበትም። በገና ደርዳሪ ጥፍሩ ማደግ የለበትም። የመጀመሪያው ለደርዳሪው ምቾት ከሚባል አንጻር ግራ እጁ ጥፍሩ አውታሩ ላይ የተቀረቀረ ለመደርደር ምቾት ስለሚነሳው ግራ እጃችን ጥፍር ማደግ የለበትም። በገናችንም በጥፍራችን ኃይል ሊበጠስ ስለሚችል ለበገናችን ክብርና እንክብካቤ እንዲሁም ለአውታራችንም ጥንቃቄ ሲባል ጥፍራችን ማደግ የለበትም። በገናችንን ከቅዝቃዜና ከእርጥበት ቦታ ልናርቀው ይገባል። በገናችን በመማሪያ ቦታችንም ቢሆን አሊያም ደግሞ በመኖሪያ ቤታችንም ቢሆን በገናችንን ከቅዝቃዜና ከእርጥበት ቦታ ልናርቀው ይገባናል። በገና ቅዝቃዜ ሲያጋጥመው አውታሩ ሊበጠስ ስለሚችል አውታርም እየተበጠሰ ሊያስቸግረንም ስለሚችል በገናችንን ከቅዝቃዜና ከእርጥበት ቦታ ልናርቀው ይገባናል። እንዲሁም ድምፅ ሳጥናችን ገበቴውም ከቆዳ የሚሰራ ሲሆን ቆዳውም ቅዝቃዜና እርጥበት ሲያጋጥመው ኩምትርትር የማለት ባህሪ ስለሚያጋጥመው በገናችንም ቆንጆ ድምፅና ጥርት ያለ አይነት ድምፅ ስለማይሰጠን በገናችንን ከቅዝቃዜና ከእርጥበት ቦታ በማራቅ በገናችን ላይ ጥንቃቄ እንዲሁም ደግሞ እንክብካቤ ልናደርግ ይገባናል። ከዚህ በተጨማሪ አንድ በገና ደርዳሪ ችላ የሚለው አሊያም ደግሞ በገና ሊማር የመጣ ተማሪ በገና ልክ ሲይዝ ወዲያው ወደ መዝሙር ወዲያው ደግሞ ወደ መደርደር ለመሄድ ይፈልጋል። መጀመሪያ አካባቢ ላይ መቅደም ያለበትን ማስቀደም ይገባናል። ጣት እንቅስቃሴ በበቂና በጥራት መስራት ይገባናል። ጣታችን መፍታት ሲችል ነውና መዝሙር በደንብ መደርደር የምንችለው። መጀመሪያ ላይ ትዕግስት ኖሮን ጣት እንቅስቃሴያችን በበቂና በጥሩ ሁኔታ ጣት እንቅስቃሴ መስራት ያስፈልገናል። ስለዚህ መጀመሪያ አካባቢ ላይ በገና ስንደረድር ጣታችን እስከሚለምድበት ያለበት ጊዜ ትዕግስታችን የሚያልቅበት አሊያም ቶሎ የመድከምና የመዛል ሊያጋጥመን ስለሚችል ለመንፈሳዊ አገልግሎት እንደሆነ ተረድተን ጣቶቻችንን አሊያም ደግሞ ሁሉ ሰውነታችንን በትዕግስት በማዘዝ ጣት እንቅስቃሴ በበቂ ሁኔታና ጥሩ በሚባል ደረጃ ጣት እንቅስቃሴ መስራት ይገባናል።
ስለዚህ እነዚህ ሁሉ ሀሳቦች የዘረዘርናቸው አንድ በገና ደርዳሪ በገና ከመያዙ በፊት በገና ከያዘም በኋላ ሊያደርገው የሚገባ ነጥቦች፣ ሀሳቦች ናቸውና እነዚህን ትምህርት ተኮር የሆኑትንም ሀሳቦች በተግባር በገና ስንይዝ በገና ከመያዛችንም በፊትም በተግባር ልናውላቸው ይገባናል። የድርደራ አይነቶች። የድርደራ አይነቶችን ስንመለከት በገናን በምን አይነት የአደራደር ስልት መደርደር እንችላለን? የመጀመሪያው ድርደራ ብለን የምንከፍለው አለ። በሁለተኛ ደረጃ ላይ ደግሞ በመግረፍ የምንደረድረው የድርደራ አይነት አለ። በድርደራ ውስጥ ሁለት ነጥቦች ወይንም ሁለት የድርደራ አይነቶች አሉ። የመጀመሪያው ቆጠራ የድርደራ አይነት የምንለው እና በሁለተኛ ደረጃ ላይ ደግሞ ድርብ የድርደራ አይነት የምንለው አለ። ሁለቱም ጣታችንን በመጠቀም በእጃችን የምንደረድረው የድርደራ አይነት ነው። ቆጠራ የድርደራው አይነት በገና ደርዳሪ ሀ ብሎ ሲጀምር የሚደረድረው የድርደራ አይነት ነው። እንዲሁም በገና ደርዳሪ የመጀመሪያው የበገና ሕይወቱ ላይ ቀስ ብሎ የበገና አጣጣል ስልቱንም በዛው በመቁጠር ከፊደሉና ከጣቱ ጋር እየቆጠረ የሚደረድረው የድርደራ አይነት ነው። ድርብ የድርደራ አይነት የምንለው ደግሞ በገና ደርዳሪ ቆጠራ የድርደራ አይነቱን በበቂ ሁኔታና ቆንጆ አድርጎ መደርደር ከቻለ በኋላ በገና ሕይወቱ ላይ ሲቆይ የድርደራ አይነቱን የሚያሻሽልበት ድርብ ተብሎ የሚጠራው ነው። ድርብ የድርደራ አይነት ቆጠራ ብለን ከምንጠራው የድርደራ አይነት በአደራደር በአዘማመር ስልቱም ለየት ያለ ነው። የድርደራ አይነቱ ውበትና የጣት አዘማመር ስልቱም ቁንጅና ያለው የድርደራ አይነት ነው። ስለዚህ በሁለተኛ ደረጃ ላይ ድርብ ብለን የምንደረድረው የድርደራ አይነት ነው። በመግረፍ የምንለው የድርደራ አይነት ደግሞ ድህንጻችንን በመጠቀም አውታሩን በመግረፍ በግራ እጃችን ደግሞ አውታራችንን እያፈንን በቀኝ እጃችን ድህንጻችንን በመያዝ የምንጠቀመው የድርደራ አይነት ነው። አውታሩንም እየገረፍን የምንጠቀመው የድርደራ አይነት ነው። ስለዚህ ግርፍ የድርደራ አይነት ላይ ስንገባ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል መገረፉን የምናወሳበት የምናስታውስበት የድርደራ አይነት ነው። ይህም ከቆጠራ ከድርብ ሻል ያለ የድርደራ አይነት ነው። ስለዚህ የድርደራ አይነቶች እኚህን ይመስላሉ። የበገና አያያዝን በተመለከተ ደግሞ በገና ቁጭ ብለን ስንደረድር፣ ቆመን ስንደረድር፣ በገናችንንም ከአንድ ቦታ ወደ አንድ ቦታ ይዘን ስንንቀሳቀስ የራሱ ስርዓት የራሱም ደግሞ አያያዝ አለውና እነዚህን አያያዞች እንመለከታለን። በገና ቆመን ስንደረድር በምስሉ ላይ እንደምትመለከቱት ቀጥ ብለን ቆመን በገናችንንም ተሸክመን የምንደረድረው የድርደራ አይነት ነው። ቁጭ ብለን ስንደረድር ደግሞ በተለምዶ በድካምም ወይንም በመዛል ስሜትም ይሆናል እግራችንን ወደፊት ወይ ወደ ውስጥ ወይንም እግር በእግር ላይ የማነባበር ልምድ ሊኖረን ይችላል። በገና ስንደረድር እነዚህን ልምዶች ማስቀረት ይኖርብናል። በገና ስንደረድር እግራችንን መጽሐፍ ማስቀመጫ አድርገን ልንጠቀምበት ስለምንችል እግራችን ምቹ አድርገንም በማስቀመጥ በገና ልንይዝና ልንደረድርበት የሚገባ የአያያዝ የአቀማመጥ አይነት ነው። በገናችንን ከአንድ ቦታ ወደ አንድ ቦታ ይዘን ስንንቀሳቀስ በተለምዶ በገናችንን ወደ ታች አንጠልጥለን የምንይዝበት አያያዝ አለ። ይህም ጥሩ አይደለም አሊያም ደግሞ ስርዓት አይደለም ከማለት አንጻር ሳይሆን ለበገናችን ክብርንና እንክብካቤ ጥንቃቄን በማሰብ የተነሳ ነውና በገናችንን በማቀፍ ወይንም ደግሞ በቦርሳው ላይ በማድረግ በትከሻችን ላይ በመሸከም በገናችንን ከአንዱ ወደ አንዱ ቦታ ልናንቀሳቀሰው ይገባል። ቅድም እንደተነጋገርነው በገናችንን አንጠልጥለን የምንይዘው ከሆነ ጌጣችን ወይንም ደግሞ ጋድማችን ለመሬት ቅርብ ስለሚሆን ከመሬት ጋርም ተጋጭቶ ጋድማችንም ጌጣችንም ሊጎዳና ሊሰበርብን ስለሚችል ለበገናችን ክብርና እንክብካቤ ሲባል በማቀፍ ወይንም ደግሞ በቦርሳው በማድረግ በትከሻችን በማዘል በገናችንን ልንይዘውም ይገባል። ስለዚህ እነዚህን ሶስቱን የአያያዝ አይነቶችንም በመያዝ በገናችንን እንክብካቤ ልንሰጠው ወይንም የበገና አያያዝ ስርዓቱንም መጠበቅም
ይገባናል። እነዚህንም ሀሳቦች ለበገና ተማሪዎች፣ ለበገና ወዳጆችም ሼር በማድረግ የበገና አያያዝ ስርዓትንም እንድንከተል የሚል መልእክት ከክብሮም በገና ተልኮላቸዋል።